እዚህ ነገሮች መነሳት አለባቸው። ከዚህ በኋላ የኔና የእሱ ፎቶ ነው መሰቀል ያለበት እዚህ ቤት። እገልሻለሁ። በጸባይ ያሉን ካለሽ በጉልበቴ ሄድብሻለሁ። ሰምተሽኛል? ህይወቴን አታመሰቃቂው። እገልሻለሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ቆያችሁ? ሰላም ናችሁ? ያላችሁ እኛ ያለን እግዚአብሔር እየተመሰገነ ይሁን ማለት ነው። ከምንላለች ከዚህ በኋላ ያንተን ፎቶ ነው መሰቀል ያለበት እናንተ ማለት ነው። በነገራችን ላይ ፊቷ ትንሽ ያበጠ መሰለኝ። እኔ እኮ ልብስ እየጠቀጠቃችሁ የምትመጡ ነበረ ሌላ ጊዜ የሚመስለኝ። ሀይሚ ለማናለ ልብስ እየጠቀጠቃሽ የምትመጪ ነበረ የሚመስለኝና አሁን ዛያት ደግሞ ትንሽ ፊቷ ተቀየረ። ኧረ ተው እናንተ ግን ተው። እኛ እላያችን ላይ ሚስማር አታዘንቡብን። ማለት እርጉዝ ናት ብለን ሌላ ነገር እንዳንናገር። ያው አለ አይደለ እርጉዝ በኛ ጋር የተከበረች ክብሯ የጠበቀች ናች። ገባችሁ? እና ደግሞ እናንተ ደግሞ ጭራሽ ወረዳችሁ እንድንሰድባችሁ የሆነ ነገር ለእርጉዝ ክብር እንዳይኖረን እያረጋችሁ ነውና በመቀጠል ደግሞ ባለትዳር ሴት ላይ ባለትዳር ወንድ ላይ መንጠልጠል የተለመደ አይደለም። ግን ምን አስበሽ ነው አሁን አንቺ አሁን ማን ይሙት ማይክ ይዘሽ የብሩክ ቤት ገብተሽ ምናምን ከዛ በኋላ ክብረ ቢስ ተብለሽ እስከምትሰደቢ ድረስ ቪዲዮ ቢቀርብሽስ? በኢየሱስ ስም ኧረ ተው። አንዳንዴ ማለት ነው ክብር ይኑረን የኛ ሴቶች። ረፎ እንዴ ምንም ቢሆን እኮ ብር ምንድን ነው ደግሞ ለዚች ከንቱ አለ ማለት ነው። ማለት የሆነ ገንዘብን አታምልኩት። በቃ እግዚአብሔር ባኖራችሁ ሰዓት ነው አልያችሁ አይደል? እናንተም ብዙ ገንዘብ ስላላችሁ እኛም ገንዘብ ስለሌለን እርኩን ነው የምንኖረው። ግን የሆነ ስብዕና የሚባል ነገር አለ አይደለ? አውቃችሁ ይሄ በቃ መሀላ እግዚአብሔር አምላክ እኮ የእኔ ስም በከንቱ አትጥሩ ይላል፣ ዝም ብላችሁ አትዋሹም ይላል። እና ፕሊስ በቃ ፕሊስ ማለት ይሁን ያስጠላባችኋል። በጣም ነው የምትደብሩ። በዛ ላይ ደግሞ እግዚአብሔር ማርያምን ስትሉ በዛ ላይ እየተዋወቃችሁ እየሰራችሁ በቃ አለ አይደለ በቃ አበዛችሁ ጭምልቅልቅልቃችሁ ወጣ ማለት ነው። ከዛ በኋላ ክብረ ቢስ ተብለሽ እስከምትሰደቢ ከዛ ኦዲየንስ እስከሚሄድብሽ ድረስ እርጉዝ ከሆንሽ ለአንቺን ጥሩ አይደለም ማለት ፊትሽ ስለተቀየረብኝ ነው እንጂ አንዳንዴ ልብስሽ ጠቅጥቀሽ ትመጫለሽ፣ አንዳንዴ ደግሞ ፊትሽ ያብጥብናል። ለዛ ነው ግራ ተጋብተን ነው። እና አንዳንዴ ሆድሽ ያብጣል፣ አንዳንዴ ሆድሽ የለም። እና ከመጣሽ ጀምሮ አይ ነው ብቻ ትንሽ እንትን ይላል።